እናት የኔ ወርቅ፣ እስኪ ኪችን ምግብ አዘጋጅቻለሁ፣ ይዘህላት ና ቶሎ በል። ምን እቴቴ ግዴለሽ፣ አንቺ ሂጂና አምጪ፣ እኔ እጠብቃታለሁ። አደኩ ብለህ ነው እንደማትታዘዘው? ነግሬሃለሁ፣ ሂድና ይዘና፣ በኩርኩም ነው የማቀልጥህ። እሺ እቴቴ። አብረን እንሂድና ሽንት የለሽ ነው እባክሽ። እሺ ቆይ እስኪ ጫማ ቆይ ላምጣልሽ። ጀግና የተባለው አክሊሉ ለእናቱ ብሎ ደግና የዋህ የሆነ ነው። ውስጡ እየተቃጠለ ማለት ነው። እናቱ ሩህሩህና ደግ ሰው ነች ማለት ነው። በጣም የዋህ ነች። ለብቻዋ ምግብ መብላት አትፈልግም። ከዛ ለሰገን በሬ አንኳኩታ ልጄ ልከፍትልሽ ብላ ቁልፊ እምቢ አላትና ከበሩ ሆና ምግብ እየበላች ነበረች። ውድ ቤተሰቦቼ ከዛ ምግብ እኮ በጣም ይጣፍጣል፣ ምግብ እኮ አንቺ ስትኖሪ ከኔ ጋር ልትበሊ ነበር፣ ካለ ሰው እኮ ምግብ እምቢ ይለኛል፣ እንደዚህ እያለቻት ነበረች ማለት ነው። እናት ኢትዬ አክሊል እናት ማለት ነው። ውድ ቤተሰቦቼ ሰገንድ ደግሞ በውስጥ ሆና እየራባት እየጠማት ነበር ማለት ነው። እያለቀሰች ነበረች። ኢትዬ ክፈትልኝ እንደዛ እያለች ነበረች። ውድ ቤተሰቦቼ ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ያላችሁበት ሰላማችሁ ዝት ይበልልኝ። ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ ቤተሰብ የሆናችሁ ደግሞ ላይክ፣ ሼር፣ ኮመንት አድርጉልኝ። ኢትዬ ለሰገን አይዝሽ ልጄ ይምጣና እከፍትሽሃለው፣ ምግብ ደግሞ አለው፣ ልትበል ነው ልትወጥ ነው እያለቻት ነበረች። ከዛ ለልጄ ልደውልልት ብላ ደወለች ለአክሊልና እናቴ ምን ሆንሻል? ምን ነው የደወልሽው? በሰላም ነው ሲላት እሳለ ደግሞ አትመጣም እንዴ? እኔ እኮ ምግብ ረሃበኝ ልበላ ነው፣ ካለ ሰው ደግሞ ምግብ እምቢ ይለኛል እያለች ነበረች እናቱ። ስለ ደግሞ እናቴ እመጣለው ትንሽ ቆይና እመጣለው ሲላት እንዴ በረሃብ ልሞት እንዴ? ልትገድለኝ ነው እንዴ? እና በቶሎ አለችና እሺ እመጣለው ሲላት አንተ ልትቆይ ነው ግን ከልጇ ጋር አብረን እንበላለን እና ቁልፍ የት ነው ያለው ስትለው እናቱ ስለ ደግሞ እናቴ አደገኛ ሴት ነች፣ እብድ ነች፣ ከወጣች ደግሞ ለአንቺ ልትመታሽ ነው፣ ኃይለኛ ነች፣ አትችላትም እንደዛ አላት ለእናቱና እሺ ቶሎ ምጣና ክፈተላት በሩ ስትል አክሊል ደግሞ እሺ እመጣለሁ ትንሽ ቆይቼ እመጣለሁ ሲላት እሳለ ደግሞ ቶሎና ብላ ሲርባት እናቱ ምግብ ቀርባ በሩ የሰገን ሆና ምግብ እየበላች ነበረች ማለት ነው። ከዛ እሱ ደግሞ መጣና ክፈትላት ስትል እሱ ደግሞ ያው እናቱ ስለሆነች ደግና የዋህ ሩህሩህ ነው የሚታወቀው። አደገኛ መሆነው ልጇ አታውቅም ማለት ነው። ልጄ እኮ የዋህ ነው፣ ልጄ እኮ ሰው የሚረዳ ነው የምትለው ማለት ነው። ከዛ መጣና በሩ ከፈተላት። ስትከፍት ደግሞ ሰገን በጣም ደስ አላትና ለእናት ለደሞ እቅፍ አድርጋ ሳመቻት ማለት ነው። እሱ ውስጡ እየተቃጠለ ማለት ነው። እናትየዋ ደግሞ እዚህ የመሰለች ልጅ እብድ ትላለች እንዴ? ለምን እዚህ ትዘጋበታል? እያለች ነበረች። አሁን ሄድና ስለ ራባት ምግብ ሰርቻለሁ ክሽን አመጣላት ስትለው እሱ ደግሞ እናቴ አንቺ ሂዲ አምጪላት ሲላት አንተ ሂጅ በዱላ እንዳይመታህ አለች። አስፈራረቻ እናቷ ማለት ነው። ስለዚህ አክሊል ደግሞ እናቱ በጣም ነው የሚወደው ስለሆነ ወደ ክሽነ ሄዶ ምግቢ ላምጣላት ሄደ ማለት ነው። ከዛ እሳለ ደግሞ አንቺ ቆንጆ እኮ ነሽ ልጄ ደግሞ በጣም የዋህና ሩህሩህ ነው ስትላት ሰገንደ ደግሞ ምን አክሊል የዋህ ማለት ነው አለቻት። እናትየዋ ደግሞ አዎ የዋህና ደግ ሰው ነው ልጄ እሱ ካለ እኔ ካለን እሱ መኖር አንችልም። በጣም ነው የምወደው ልጄ
በኩር ነው፣ የመጀመሪያ ልጅ ነው። ከዛ እሱ ከወለድኩ መካን ሆንኩኝ። ስለዚህ በጣም ነው ልጅ የሚወደው እያለቻት ነበረች ለሰገን። ሰገን ደግሞ አክሊሉ ወደ ክሽኔ ስለሄደ ምግብ ላምጣላት። ሰገን ደግሞ ለእናቱ ሽንቴ መጣኝ፣ ሽንቴ ልሄልሽንና በኋላ ምግብ እበላለው እያለቻት ነበረች ለእናቱ። እናት ደግሞ ደግና ሩህሩህ ስለሆነች ሽንት ቤቱ እኔ እኮ አላውቀውም የት ነው የሚገኘው ስትላት፣ እኔ አውቃለሁ ስትላት፣ ቤቱ እኮ ብዙ ነው። አይ እኔ አውቀዋለሁ ሽንት ቤቱ ስትል፣ እናትየዋ ደግሞ እሺ ልጄ በሌ ጫማ ላምጣልሽ ብላ እየፈለገች ወደ ውጭ ስትወጣ፣ ሰገን ደግሞ ልትሄድ ስላሰበች እያየች ነበረች። አክሊል እንዳይመጣ እናትየዋ እንዳትመጣ ብላ እያየች ነበረች። ሰገን ደግሞ ልታምልጥ ነው፣ ልትሄድ ነው ማለት ነው። መድብል ደግሞ እየፈለጋት ውስጡ እየነገረው ነበር ለሞገስ። ልጅቷ እንጃ አድናት አድናት እያለኝ ነው ውስጤ እያለው ነበር። እንዴ ሞገስ ደግሞ አለያህም ግን ልታፍቅራት እንዴ አለውና፣ እንዴ አላየኋት እኮ እንዴት ላፍቅራት እችላለሁ አለ ማለት ነው። ሞገስ ደግሞ መድብልዬ ለምን አታገባም? ሰገን እኮ አንዱ ሞታለች ሲለው፣ እሱ ደግሞ ውስጥ እየተሰማው ነበረ። በጣም ስለሚወዳው ስለሚያፍቅራው በጣም እነ ሞገስ እነ ብሩክ እነ ቅድስት አግባ እያሉ እየጨፈጨፉ ነበር። ለምን አታግባም? ለምን? እኔ እኮ ያንተ ታናሽ ነኝ። እኔ እኮ ምሳሌ ወልጃለሁ 13 12 አመት። አሁን አንተ ደግሞ ውለድና አግባ ከኔ ጋር አግባ እያሉ ነበር፣ ብሩክ ወንድሙ ማለት ነው። እሱ ደግሞ ተይ እኔ አልፈልግም፣ ሰገን በጭራሽ አልረሳም እስከሚሄድ ድረስ እዚህ እኔ ሲሞት እንገናኛለን፣ ካገኘኋት ደግሞ ይቅርታ ልጠይቃት ነው እያለ ውስጡ ተሰምቶ እያለቀሰ ነበረ መድብል ማለት ነው። ከዛ ውስጥ ግን እንዳገኛት ነው የሚያውቀው ማለት ነው ውድ ቤተሰቦቼ። ከዛ ሞገስ ደግሞ ችግር የለውም እናትየዋ መጣች፣ የአክሊል እናትና እነሱ ያግዙኛል፣ የዋህና ሩህሩህ ናቸው። ምግብ ደግሞ ለብቻው አልበሉም። እንዲህ እሱ የወለደች አትመስልም። እሱ ተቃራኒ ነው። እሱ ኃይለኛና ገዳይ ሰው ነው። እሱ ደግሞ እናትየዋ ደግሞ በጣም የዋህ ሩህሩህ ናቸው። ከሁሉም ሰው ይገባባሉ እያለ ነበር ሞገስ ለመድብል እየነገረው ነበር። መድብል ደግሞ የዋህና ሩህሩህ ከሆኑ ደግሞ እናትየዋ ይሮደኛል፣ ከዛ እሷ ልታምልጥ ነው እንደዛ እያለ ነበር። መድብል ደግሞ በጭራሽ ተስፋ አልቆረጠም ማለት ነው። ለምን ባለፈው አይኗ አላየኋትም ለሰገን አላየኋትም እያለ ነበር ማለት ነው። መድብል ውስጡ እየነገረው ነው። ሰላም ሰላም ውድ ቤተሰቦቼ፣ በሌላ ቪዲዮ እስከሚመጣ ድረስ ሰላም ሆኖልኝ፣ ሰላም ቆይልኝ። ቤተሰብ ያልሆናችሁ ቤተሰብ ሆኖ ባይ ባይ። ወዳችኋለሁ።